ሁለታችሁም ደብሯችሁ ፊታችሁን ዘብዝፋችሁታል። ቲና ስለ አባዬ ሰማሽው አዲስ ነገር አለ? በፍጹም አይዞሽ። ውስጤ ደግሞ ደህና እንደሆነ አይነት ስሜት ነው የሚሰማኝ እና ምንም ሳይሆን እናገኘዋለን። እንዴት እርግጠኛ ነሽ? ውስጤ ነገረኝ እያልኩህ ውስጤን ደግሞ አምነዋለሁ። እሺ ቆይ በአባዬ መጥፋት ተጠርጣሪ ይሆናል ብለሽ የምታስቢው ሰው አለ? አባዬ መልካም ሰው ነው። ከማን ጋር ተጣልቶ ማን ተንኮል ያስብበታል ብዬ ነው። ቆይ ታዲያ የት ሊሆን ይችላል? እኔ እንደሚመስለኝ ገዳም ሄዷል። ያው ጸበል ለመጸበል ሳይነግረኝ። አንዳንድ ጸበል ቦታዎች አስበህ ስትሄድ ነው እንጂ ስትናገራቸው አይሰሩ። ቲና ደህና እንዲሆን ጸልይልኝ። እኔ ምንም ነገር ላጣ እችላለሁ። አባዬን ግን ማጣት አልፈልግም። ሁላችንም አባዬን ማጣት አንፈልግ። አባዬ ጤና እንዲሆን ስለተመኘሽ አመሰግናለሁ። የኔም አባት ነው እኮ። ወዴት ነው? ትሁት የት እንደሚሄድ አላውቅም፣ ግን ትንሽ ዞር ዞር ልበል። አሁን ያንቺም አገልግሎት እንደዚህ ሲጋራ አብቅቷል። ወይ የለፋሁትን ልፋትና የደበኩትን ሚስጥር አስበሽ ገንዘቤን ትከፍኛለሽ፣ ወይ ደግሞ እንደዚህ ሲጋራ ትጨፈለቂያለሽ። ሀሳብሽ ምንድን ነው? እስከ መቼ ነው ድራማሽ የምትሰሪው? ስለምን ድራማ ነው የምታወራው? ከአንቺ ውጭ ማንም እንደማያውቅ ነገርሽኝ። አሁንም ስለ ጉዳዩ እንደማውራት ስለ ገንዘብ ትደራደርኛለሽ? ዋናው ጉዳያችን ገንዘብ ነው ብዬ ነው። የኔ ዋናው ጉዳይ ነፃነት ነው። ገንዘብ ከዛ በኋላ የሚመጣ ነገር ነው። በየሄድሽበት ሚስጥራችን እየዘራሽ ፖሊስ እጅ ቢደርስ እንደምንታሰር አታውቂም? ቆይ ማን ነው አወቀ ያልከው? እሱ ማን ነው? ተኩላ የላክሽው አንቺ ነሽ? ዳኒ አታስመስይ። ቆይ እንዴት መጣ? ለምን መጣ? አንዴ አዳምጪኝ። እኔ መጣሁት አንቺን ተከትዬ ነው እኮ። ለምን? አስቀድሜ መግደል ፈለኩኝ። ቆይ ለምን ስሜታዊ ትሆናለሽ? የምትገለው እኮ ሰውየውን ብቻ ሳይሆን ገንዘቤን ሁሉ ነው። በጣም ይቅርታ። አባባና ዳኒ ከእስር ከታገቱበት ትሁት አስፈታቻቸው። እንግዲህ ዳኒ ካሁን በፊት አባባን ለማስፈታት በሄደበት ሰዓት ታግቶ ነበር። ነገር ግን ሲታገል ገመዱን እንደምንም ብሎ ፈቶ አባባንም ለማዳን የእሳቸውን ገመድ ሊፈታ ጫፍ ላይ ሲደርስ እንዳጋጣሚ ልጁ ደርሶበት እሱን ሲመታውና ሲዘርረው ከበስተጀርባ ግን ቲናን ተከትላት ትሁት እዛው ቦታው ድረስ ሄዳ ስለነበረ ቲናና ልጁ በሚከራከሩ ሰዓት ገብታ አድፍጣ እየተከታተለች ነበረ። ልክ ዳኒንና አባባን ሲመታ በድጋሚ ዳኒን ለመምታት ሲያነሳው ከተኛበት ከበስተጀርባው ሳያየው አናቱን ብላ ደፋችው። በጣም ነው ደስ የሚለው። እንግዲህ የቲናና ዳኒ በሚገባ ጥቅም ሳያታልለው ለኤደን ብሎ እውነተኛ መስዋዕት ከፍሏል። በጣም የሚያስደስትና የሚያስደንቅ ነው። አባባም ሆነ ትሁት ራሱ በጣም ተገርመዋል። ዋናው ነገር እነሱ እንግዲህ ከእስር ተፈተዋል፣ ተታገቱበት ወጥተዋል። ካሌብን መጥፎ ነገር ሳይሰራ ያው የእሱ ነገር በጣም አስጨንቋት ነው እዚህ ነገር ውስጥ የገባችው ትሁት። በጣም ደስ የሚለው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ ዳኒ ኤደን ፊቷንም ስላዞሮችበት በጣም ስለተናደደ እሱም የተጸጸተ ስለነበረ እንዲሁም ደግሞ ቲና ስለከዳችው የምታደርገውን ነገር ያለሱ ፍቃድ እሱን ትታ ብቻዋን ማድረጉ በጣም አስገርሞት ነበረና ይህ ነገር ምንድን ነው በማለት ከበስተጀርባዋ ሲከታተላት ነበረ፣ ቲናን ማለት ነው። ቲና ሲከታተላት ይነግረኛልም ትነግረኛለችም ብሎ እንግዲህ ቢልቢል በጭራሽ ልትነግረውም አልቻለችም ነበር። እንደ አጋጣሚ ግን ካሌብ ክላስ ገብታ ካሌብ አባዬ ያስቀረው ንብረት የደበቀው ንብረት መሳሪያ ነው፣ እሱን ደግሞ እኔ እጠቀምበታለሁ ሲላት በጣም ደንግጣ ስለነበረ ሳታስበው ለዳኒ እንግዲህ አፋምጧት ነበረ። ዳኒም ደግሞ ያው ያንን ነገር በጣም እየተጠቀመበት ነበረ። እኔ እሱን አለመግደሌ እንጂ የሚያናደኝ እሱ በመሞቱ አልናደድም። ስለዚህ እኔ በእጄ በራሴ ብገለው ደስ ይለኛል ሲላት አሳይሃለሁ ብላው ቢሆንም ግን እየተደበቀች ስትሄድ ነበረ። እንግዲህ ተከታትሏት እዛው ቦታው ድረስ ደርሶ እሷ ለሰዎቹ ምግብ ለማምጣት በሄደች ሰዓት እሱ ወደ እዛ ቤት ሲገባ ልጁም ደግሞ ያው ወንጀለኛ ስለሆነ ማን የላከህ ምንድነህ በማለት
እንዴት ልትመጣ ቻልክ? በማለት ያው ዳኒን በጣም ደብድቦት ነበረ። እንግዲህ ዳኒም እያስመሰለ ተረጋጋ፣ እኔ ልፈትንህ ነው የመጣሁት፣ ያሳገተችው ልጅና እኔ ፍቅረኛዬ ናት፣ አብረን ነው የምንሰራውና እባክህን አትጉዳኝ፣ እኔን በኋላ ትጸጸታለህ ቢልም በፍጹም ነገር ግን እሱ ጭራሽ ሊሰማ አልቻለም። በጣም እየደበደበው ነበረ። እንግዲህ እሱ ደብድቦት አግቶት አስሮት ከአባባ ጋር ፊት ለፊት ሲተያዩ ቆይ ለምን መጣ ሲል ልገለው ምናምን ሲል አባባም እውነት መስሏቸው በጣም ተገርመው ነበረ ማለት ነው። ማለት እየበላ እንደው ምንም እንኳን ቢሆን ቤት እየበላ እየጠጣ እየኖረ ብዙ ነገር እንዳልበላ እንዳልጠጣ በእጄ ዛሬ ላይ ሊገለይ መጣ ብለው በጣም ተገርመው እያዩት ነበረ እሳቸው። ነገር ግን ነገሩ እንደዛ አልነበረም ማለት ነው። እንግዲህ ቲናም እዚህ ደርሳ ወደ ቤት ተመልሳ ትሁትን እስኪ ቀዝቃዛ ውሃ የሚጠጣ ስጭኝ ስትላት ውሃውን ከሰጠቻት በኋላ ትሁትም ቆይ መሆነሽ ነው ፊትሽ ትትላት አባዬ ናፈቀኝ፣ ስለ አባዬ ምንም የምታውቂው ነገር የለም እንዴ ምናምን ስትላት ምንም እንደማታውቅ እየነገረቻት ባለች ሰዓት እንግዲህ ካሌብ መጥቶ ነበረ። ካሌብ ሲመጣ ሁለታችሁም እኮ ፊታችሁን ዘፈዘፋችሁ እንዴ ምንድን ነው ምናምን ስትል ቆይ ቲና የአባዬ መጥፋት አላሳሰበሽም እንዴ ሲላት ካሌብ እንዴት አያሳስበኝ በደንብ ነው እንጂ የሚያሳስበኝ ስትል ስለዚህ እሱ ነው እንደዚህ እያደረገን ያለው፣ አብሽር አታስብ ይገኛል፣ እሺ ምናልባሽም እኮ ወደ ጸበል ሄዶ ሊሆን ይችላል፣ አታስቡ ይመጣል፣ አባዬ እኮ ትልቅ ሰው ነው ብዙ ነገር የሚያውቅ ነውና እንዴት ለሱ ታስባላችሁ ስትጨነቃላችሁ ብላ ስትል ካሌብ እና ቲና ያው ትሁት በውስጥ የሚያውቁት ነገር ስላለ አደል እያለ ካሌብም እያስመሰለ ነው ማለት ነው። ምክንያቱም የግዴታ ማስመሰል ስለሚጠበቅበት አባዬን ለማግኘት ደግሞ ይህንን ማድረግ አለብህ ብላ ያው ትሁት አስገድደዋለች ማለት ነው። እንግዲህ እንዴት ግን ልትገለይ መጣህ ብለው ሲሉት አለሁበት ድረስ ቸኩለህ ራስህ ልትገለይ መጣህ ብለው ሲጠይቁት ዳኒን አባዬ በፍጹም እንደሱ አይደለም ነገሩ፣ እኔ አንተን ላድንህ ነው የመጣሁት ብሎ ሲል እንዴት ነው ልታድነኝ የመጣኸው? በተደጋጋሚ እኮ ልገለውን የመጣሁት እያልኩ ስትል ነበረ ሲል የግዴታ ማስመሰል ስለነበረብኝ ነው እንጂ እኔ የእውነት አንተን ለመግደል አይደለም፣ ተከታትያት አለችበት ድረስ የመጣሁት ተደብቃ ስትመጣ እኔም ተከታትያት ወደዚህ ቦታ መጣሁኝ አንተ እዚህ ያለህ ብዬ አንተን ከልጁ ጋር ተደራድሬ በዚህ መልኩ ለመውሰድ እንጂ በጭራሽ አንተን ለመግደል አይደለም ሲሉት የኔ ልጅ እንኳን እኔን ልታድን እኮ አንተ ራስህ ችግር ውስጥ ገባህ ብሎ ሲሉት አታስብ አባዬ እንደምንም ብለን ከዚህ ቦታ እንወጣለን እያሉ እሱንም ሲያጽናናቸው ነበረ። ሁለቱ ነው ሲጽናኑ ባሉበት ሰዓት እንግዲህ በጣም ተናዶ ሲደበድበው በነበረ ሰዓት መደብደብ ጀግንነት አይደለም ለምን አትፈታኝም ብሎ ሲል አንተንም አልፈታ መፈታት ይገርምሃል እገልሃለሁ ሲለው ነበረ፣ ሲዝትበት ነበር። እንግዲህ ለቲና ተናዶ ደውሎላት ገንዘብ ይዘሽ ነው ቶሎ ገንዘብ ያስፈልገኛል ስላላት እሺ በማለት ገንዘቡን ይዛ እንድትመጣ በነገራት ሰዓት ያው ካሌብም ደግሞ የጅል አስተሳሰብ ሲያስብ ነበር። ያሰበው ሀሳብ ምንድን ነው? ቲናን ቤት ውስጥ ማገት ነበር። መሀል ከተማ ውስጥ እንግዲህ ብዙ ቤቶች ባሉበት አካባቢ ላይ አለማሰቡ ማለት ነው። አግታታለሁኝና አንድ ክላስ አዘጋጅልኝ ምናምን ሲላት ነበረ ለትሁት ማለት ነው። የዳኒ ከቤት መውጣቱ አላስጨነቀውም ነበር። ነገር ግን ትሁት የሆነ ነገር እንደሚገጥመው የሆነ የገጠመው ነገር ቢኖር ነው እንጂ የእውነት ዳኒ እንደዚህ አይነት የእውነት ሰው መግደል ደረጃ እንደማይደርስ ትሁት በደንብ ታውቃለች ማለት ነው። እሱ ችግሩ ገንዘብና ገንዘብ ብቻ ነው፣ ተረድተዋለች በደንብ። ካሌብን ለማስረዳት ብትሞክርም ካሌብ ግን በፍጹም እያለ እየደረቀ ነበረ። እንግዲህ ቲና ገንዘቡን አውጥታ ወደዛ ወደ ልጁ ጋር ለመሄድ ባሰበችበት ሰዓት አጋጣሚ ትሁት አይታ ስለነበረ ያንን ወረቀቱ ገንዘቡን አስቀርታው ነበረ ማለት ነው። ትሁት ቀጥ ብላ ወደዛ ወደ ልጁ ጋር ከሄደች በኋላ በጣም ተናዶና ተበሳጭቶ ነበር የጠበቃት። ቆይ ምንድን ነው ምናምን ስትል ቆይ ግን አንቺ ለምንድን ነው እንደዚህ የተዝረከረከ ስራ የምትሰሪው? አስጠንቅቄሻለሁ አይደል እንዴ? ዝም ብለሽ በየቦታው ተዝረከረክ ያለሽ ምናምን ብሎ ሲል
እንዴት? ቆይ ምንድን ነው የምትለው? ስምምነታችን እኮ እንደዚህ አይደለም። ቆይ ደግሞ ይሄ ማን ነው ምናምን ስትል ገልጦ ሲያሳያት አንቺ ነሽ አይደል ላክሽው? ለምንድን ነው እንደዚህ ያደረግሽው? እኔ ብቻዬን ነኝ ብለሽ ስታበቂ ለምን ሰው ላክሽ ምናምን ብሎ ሲላት ዳኒ ብላ በጣም ደንግጣ ስትነሳ ቁጭ በይ አታስመስይ ነበር ያላት ማለት ነው። እንደዛ ሲላት እሷ ግን በሁኔታው በጣም ተገርማ፣ ምክንያቱም እንዴት ሊመጣ ቻለ እዚህ ድረስ ተከትሎኝ አላሳየሁትም ብላ ስትጠይቀው ዳኒም ተከትዬሽ ነው አንቺን የመጣሁት እንጂ አንቺ አይደለሽም ምናምን ሲላት ቆይ ለምን ስትል ልገለው ለመግደል ስለፈለኩ ሲል ቆይ ለምን በስሜት ነገሮች ታደርጋለህ? ለምን አትረጋጋም? እኔ እኮ ጊዜው ሲደርስ አሳውቀህ ነበር ለምን መጣህ? ስትል ይቅርታ ቲና ምንም ማድረግ አልችልምና ነው በጣም ተናድጄ ስለነበረ ነው በሰዓቱ ሲላት እሷም ያው ዳኒ እንዲለቀቅ ፈልጋ ነበር። ነገር ግን እሱ በጭራሽ ዳኒን መልቀቅ አልችልም፣ ምክንያቱም ዳኒን ከለቀቅኩት ሚስጥሩ አደጋ ላይ ነው እና ሞድቅ እሱን መልቀቅ አልችልም ብሎ ሲላት እሷ ደግሞ በፍጹም እሱ መለቀቅ አለበት ጓደኛዬ እኮ ፍቅረኛዬ ነው ምናምን ስትል እሱም ደግሞ ባክሽን ቲና ጠለሽኛ ትሄጂ ምናምን ሲላት ነበረ ዳኒ ማለት ነው ሲያስመስል። ያው እሷም እውነት መስሏት አሁን ገንዘብ ያስፈልገኛል ብሎ ሲጠይቃት አመጣልሃለሁ መጀመሪያ ዳኒ ልቀቅልኝ ስትል በፍጹም እሱን አልለቅም ይልቁንስ ገንዘብ አሁን አምጪ ሲላት በቃ ረስቸው መጥቼ ነው ስትል እንደ አጋጣሚ ደግሞ ትሁት ደውላላት ቲና ምንድን ነው እቤት እቃ ረስተሽ ወጥተሻል ስትላት አዎ አንቺ ጋ ነው እቤት ነው እኔ እኮ እየጥየው ነው የመጣሁት እያልኩ እኮ እያሰብኩና እየተጨነኩ ነበረ። ስለዚህ እዛ ከሆነማ መጥቼ እወስዳለሁ ስትላት አይ ችግር የለውም አለሽበትም ቦታ ቢሆን ንገረኝ እኔ መጥቼ አቀብልሻለሁ ስትላት ነበረ ማለት ነው። ያንን ያስቀረችው ደግሞ ሆን ብላ ነው እሷን ለመከታተል እንዲያመቻት ትሁት። ቲና እንግዲህ ስለ አባዬ ከቤት ወጥቶ መቅረቱ እያሳሰባት እንደሆነ እኔ እኮ አሁን አንቺ ያልሽኝን ሳስበው ነበር ምናልባት አንቺ እንዳልሽው ወደ ገዳም ሄዶ እንደሆነ ጠበል ሄዶ እንደሆነ ብዬ ነበር። ጠበል ብሄድ ግን ይህን ያክል ጊዜ አይቆይም ነበር ብላ ስትላት እንዴት ትሁት ሲመለስ እኮ እናንተን ሰርፕራይዝ ለማድረግ ፈልጉ ይሆናል። አንዳንዱ ደግሞ ሲነገር እኮ ጥሩ አይደለም ምናምን ስታስመስል አይ እንደዛ አይደለም እኔ ግን ሲመስለኝ ስትላት ሲመስለሽ ምንድን ስትላት ሲመስለኝ አባዬ ይታገተ ነው የሚመስለኝ ስትል ቲና በጣም ደንግጣ ነበረ። እንዴት ይህን ልትይ ቻልሽ? ምናልባሽ ገንዘቡን የሚፈልግ ሰው የሚያውቀው ሰው ያሳገተው ወይም ያገተው ይመስለኛል ስትላት እሱን ቆይ ወደ ማታ ስንመጣ እናወራለን። አሁን በጣም አስቸኳይ ጉዳይ ያለኝና እሱን በኋላ እቤት ስመጣ አወራሻለሁ። ይሄ ነገር ደግሞ በእኔና በአንቺ የሚፈታ ነገር አይደለም። ካሌብ ጋር ሆነን እንመካከርበታለን። አሁን አንቺ ወደ ቤት ግቢ፣ እኔ በጣም አስቸኳይ ጉዳይ ያለኝ ወደዛ ልሄድ ነው ስትላት እሺ በማለት ተከትላት እንግዲህ ስትሄድ አላየቻትም። ምክንያቱም ቲና ትመለሳለች ብላ ነበረ ያሰበችው ማለት ነው ትሁትን። እንግዲህ ቲና እዛ እስከምትደርስ ድረስ ልጁ በጣም ተናዶና ተበሳጭቶ አሁን አንቺ ያበቃልሻል፣ ምክንያቱም ከዚህ በኋላ እንደዚህ እየተዝረከረክሽ ወይ እስከዛሬ ለሰራሁት ስራ ሂሳቤን አስቤ እቀበልሻለሁ ወይም ደግሞ እገልሻለሁ፣ እንደዚህ እንደ ሲጋራ ያበቃልሻል፣ አሽሻለሁ ሲልና በነበረበት ሰዓት ያው ቲና መጥታለች። ቲና ከመጣች በኋላ ገንዘቡን ይዤ መጣሁ ይኸውና ስትለው እሺ ብሎ በሚገባ በደስታ ገንዘቡን ከተቀበላት በኋላ ካየው አሁን ዳኒን ልቀቅልኝ ስትል እሱንማ በጭራሽ አልለቅልሽም፣ ምክንያቱም ዝም ብዬ አሁን ብለቀው ዝም ብሎ ቀልድ መሰለሽ እንዲህ አሁን የምለቀው አሁን እሱን አልለቀውም፣ ይህን የምለቅበት ጊዜ አሁን አይደለም፣ አሁን ብሩን ከሰጠሽኝ አንቺ ስለ ስራ የመለከትሽም ውጪ ነበር ያላት። እሷ ግን ያለ ዳኒ መውጣት በጣም አስጨንቋት ነበረ። ግን የግዴታ ማድረግ ስለነበረባት ያው ጥላ ወጥታለች። እሱ እባክሽን ጥለሽኝ አትሂጂ ብሎ ብዙ ለምኗት ነበር፣ ነገር ግን አልቻለችም ማለት ነው። ያው በጣም ተናዶና ተበሳጭቶ እሱ እዛ ሲጋራውን እያጨሰ በነበረበት ሰዓት እነሱ ሁለታቸው ሲያወሩ ዳኒ ሲታገል ገመዱን እንደምንም ብሎ ፈቶት ከራሱ ላይ ካላቀቀ እጁንም እግሩንም ካላቀቀ በኋላ ቀጥታ
ወደ አባባ ነበር ሄደው እሳቸውን ለመፍታት። እሳቸውን ሲፈቱ ቆይ ምን እያደረክ ነው ልጄ? ቢመጣስ ወደ ጥሎን ሄዶ ነው ሲል አባዬ ይህንን ጊዜ መጠቀም አለብን፣ ማምለጥ አለብን የግዴታ ናም ብሎ ሲፈታው እሺ ብለው ልክ ፈቷቸው ሊያመልጡ ሲሉ ከየት መጣ ሳይባል ዳኒ መጥቶ ከኋላ በጣም ነበር የደበደበው። እሱንም አልበቃ ብሎ አባዬንም በጣም ነበር የመታቸው። እንግዲህ መቷቸው ከበስተጀርባ ትሁት ነበረች። ሳያስበው በደንብ አድርጋ እንዳይነሳ አድርጋ ነበር የደበደበችው። ያው ቲና ዳኒንና አባዬን ይዛ ወደ ቤት ለመመለስ አብቅቷታል። በጣም ደስ የሚል ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።